ምንም ውሸት የሌለበት ስለ ቁርአን ዳዕዋ ለማዳመጥ 30 ደቂቃ ይከብደናል እኮ ወይ እናሳልፈዋለን እስቲ መጨረሻ በምን ዘጋው ብለን ማለት ነው። ቲክቶክ መጥቶ እንዲህ ስትል ወይ የሆነ ጉር ኳስ መጣ የሆነ ነገር መጣ ግን 2 ሰዓት ከዛ በላይ እንዲናፈጣለን። የአላህን ደብዳቤ 10 ደቂቃ ለማንበብ ግን በጣም ከበደን። 5 ደቂቃ 10 ደቂቃ መስጊድ ውስጥ ዒልም ሲሰጥ ለመቀመጥ ከበደን። ሐዲስ ለመቅራት ከበደን። የነብዩን ሲራ ለመቅራት ከበደን። ስለ እምነታችን አቂዳችንን ለማወቅ ከበደን። ለምን? ዛሬውኑ መቀየር አለብን፣ መለወጥ አለብን። ለምን? ቤታችን እንዲያምር፣ ሌላ ምንም ዓላማ የለውም። ቤታችን እንዲያምር። የቱ ቤት? የዱንያውም የአኺራውም ቤት። ይሄን ወቁ። የአኺራ ብቻ አይደለም፣ የቀብር ቤት ብቻ አይደለም፣ የዱንያም የአኺራ ቤታችን እንዲያምር ከፈለጋችሁ ይሄን አድርጉ። የዱንያው ቤት በአላህ ብርሃን፣ አላህ የሚወሳበት ቤት፣ አላህ የሚዘከርበት ቤት፣ ብርሃን የገባበት፣ ሰላም የገባበት፣ ውዴታ ፍቅር የገባበት ቤት ማለት ይሄ ነው። እኛስ ልጆቻችንን ጭምር በቴሌቪዥን መስኮት ድራማው ላይ ነው እንዲሸክሉ የምናደርገው። ዘፈኑ ላይ ዛሬ ዘፈኑም እንደፈለገ ነው። ሱብሃንአላህ ሐላል ምናምን ተደርጎ ጭራሽ ጫፍ ላይ ያለ ሙስሊም ወደ ጥመት እንዲገባ በሂጃቡ ይመጡበታል፣ በዘፈኑ ይመጡበታል። ቢድዓ በሆነ ነገር ሐቅ አድርጎ ለማስመሰል ሹብሃ ይጣልበታል። ነገ የውመል ቂያማ አላህ ፊት አንቆምም፣ ራቁታችን አንቆምም፣ ብቻችን ቀብራችን አንገባም። ወላሂ እንገባለን። የዛኔ መልሳችን ምንድነው? ሰው በዱንያ ጉዳይ ላይ በስልጣኑ ሊባላ ይችላል። በአላህ ዲን ላይ ግን መቀለድ ከባድ ነው። እስትህዛኮ ይላሉ። ኩፍሩ ከክፍር አልኩ ነው በዲን ማላገጥ የተባለው። ሰሃቦቹ ላይ አላገጡ ሙናፊቆቹ። ሰሃቦቹ ላይ እንደነዚህ ኩፈሪዎች ሆዳቸው የሚሞላ እኮ እንደነዚህ የለም ብለው ሲያላገጡ አላህ ቁርአን ቁል አቢላሂ ወአያቲሂ ወረሱሊሂ ኩንቱም ተስተህዚኡን፣ በአላህ በአንቀጾቹ በመልእክተኛው ታላግጣላችሁን እንዴ? አረኛ እኮ ለጫወታ ከነሱ ባነዚሉ አላህ እንዳላላ ላ ተዕተዚሩ እንዲህ ብላችሁ ምክንያት አታምጡ። ቀድ ከፈርቱም ባደ ኢማኒኩም፣ ካመናችሁ በኋላ ክዳችኋል ብሎ እኮ ነው ቁርአን ላይ የተናገረው። ማንም ነው የሰደቡት? ሰሃቦችን። ነገር ግን አላህ ራሱ እንደተሰደበ፣ ኢስላም እንደተነካ፣ ቁርአን እንደተነካ፣ የሱ አንቀጾች እንደተነኩ፣ መልእክተኛ ላይ እንደተሾፈ አድርጎ አላህ ቆጠረው። ለምን? የመልእክተኛውን የአላህን አማና የተሸከሙ ናቸው ሰሃቦችን። ሰሃቦች ላይ ማላገጥ እንዴ? በዲን ዛሬ እንደፈለገ ማላገጥ፣ ዲን ላይ እንደፈለገ ይቀልዳል። ምን ይላል? ወደ አላህ እንመለስ፣ ተውባ እናድርግ። ወቱቡ ኢለላህ አዩሃል ሙእሚኑን ለዐለኩም ቱፍሊሁን፣ እናንተ አማኞች ሆይ ሁላችሁም ወደ አላህ ተመለሱ፣ ከምትፈሩት ነገር ልትድኑ፣ የምትፈልጉትን ነገር ልታገኙ ዘንዳ። ይሄ ቁርአን አንቀጽ የወረደው ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦቹን ይዘው ወደ መዲና ከሄዱ በኋላ ነው። መዲና ማለት ምንድነው? ሰሃቦች መካ ላይ ንብረታቸውን ቤተሰቦቻቸውን ትተው ለአላህ ዲን ለኢስላም ብለው ወደ መዲና ተሰደዱ። እዛ ከሄዱ በኋላ አላህ ወቱቡ ኢለላህ ጀሚዓን አዩሃል ሙእሚኑን ለዐለኩም ቱፍሊሁን አላቸው። እናንተ አማኞች በአጠቃላይ ወደ አላህ ተመለሱ። ዛሬስ እንደፈለገ የሚጨፍረው፣ እንደፈለገ የሚዘለው፣ እንደፈለገ ዲን ላይ የሚሆነውስ፣ ዲን ላይ እንደፈለገ የሚቀልደው ተውባ ያስፈልገውም እንዴ? ኢንባቢል አውላ እኮ ነው። ከማንም በላይ ተውባ ሁላችንም ያስፈልገናል። ሁላችንም ሰት ላይ እንወድቃለን። ማንም እዚህ ማዕሱም የሆነ ፍጹም የሆነ ሰው የለም። ኩሉ በኒ አደም ኸጣን፣ ከአደም ልጆች በአጠቃላይ ተሳሳሽ ነው። ከተሳሳሾቹ ምርጦቹ ምርጥ የሚባሉት ስተታቸውን አውቀው ወደ አላህ የሚመለሱ ናቸው። ስለዚህ ዲናችንን እንወቀው፣ ስለ ዲን እንረዳ። ዓሊም ሲሳሳት ጃሂል ይንሸራተታል። አሜሪካን ግቢ ላይ አንድ ዓሊም ነበሩ። ትልቅ ምሳሌ ስለሆነ ልትክስላቸው። እኚህ ዓሊም ወንት ቦታ ላይ በጣም ሽንት አስቸገራቸውና ኪሳቸው ላይ ሶፍት ሲፈልጉ ድንጋይ ጠጠር አጡ፣ ሽንት ሸኑና ከዛ ዓሊም መንገድ አጣብ፣ ግን ጥንቃቄ ደግሞ ያስፈልገዋል። እሱን እናያለን። ሻል ነበራቸው ልብሳቸው፣ በሻሉ አደራረቁና ምን አደረጉት? ቋጠሯት። በኋላ ቤት ገብቼ ምን አደርገዋለሁ? አጥበዋለሁ ብሎ ነው። አንድ የነቢጤ ጃሂል ይመለከታቸዋል። ለካ ሽንት ሲሸና በዚህ ማድረግ ይቻላል አለና በሸና ቁጥር በልብሱ እንትን ይላል። ምንድነው? አሁን እሳቸው ማንም አላየኝም ብለው ነው። ምንድነው መልእክቴ? ዓሊም ለእያንዳንዱ እንቅስቃሴው ምኑ ጥንቃቄ ያስፈልጋል። አንተ የሆነ ነገር ተረተን ያደረከው ከኔ በስተጀርባ ግን ስንት አለ ዲኑን ያልተረዳ አለ። ሌላ የተሳሳተ መንገድ ውስጥ ሊገባ ይችላል። ሲሰራ ዓሊም ካላረመ ተከታዩ ተራው ማህበረሰብ እንደፈለገ